ቤታችን ግቢ ከ50 በላይ የባህል መድኃኒቶችን ተክዬ ውሃ በማጠጣት እየተንከባከብኩ እገኛለሁ። መፍተል ማይሆንላት ከሆነ አንድ ሴት ጣቷ ረጃጅም ነው፣ ቂጣ ለመጋገር ስለንዝርት አታንሱ ትጠፋለች ከሀገር። ይህንን ሙዚየም እንዳዘጋጅ ያነሳሳኝ ምክንያት ያርሳል ያሳርሳል ሊያወጣል ዳሪ ሚስቱን አይላትም በቅል ተበደሪ። ማስጎበኝበት ጊዜ ወጣቶች ዳጉሳውን ጥቁር አዝሙድ ነው ወይ ይላሉ፣ ጎመን ዘር ነው ወይ ይላሉ። በጣም አዝኛለሁ ትውልዱ ባለማወቁ። ሙሽራዋን መልኳን ለማየት አንድ ሰው ሲሄድ ድባ አንድ ፍሬ ድባ ይዞ ከሄደ ሙሽራዋን ማየት ይፈቀድለታል፣ ከዚያ ውጭ አይፈቀድለትም። ራ አካባቢ ነው ያስመጣው፣ ተዚህ አካባቢ አይገኝም። ተማሪዎችን በማስተምርበት ሰዓት ብዙ ባህላዊ ቁሳቁሶችን ከዚህ የሚታዩትን ተማሪዎች አያውቋቸውም። እያሳየው ለማስተማርና ባህሉ ደግሞ ከትውልድ ወደ ትውልድ ባህሉን ለማሻገር፣ በሁለተኛ ደረጃ ደግሞ የእናቶችን ያልተጻፈላቸው ያልተነገረላቸው ያልተዘመረላቸው እናቶች ወፍጮ ውረድ ውረድ ቋቱን ሙላ ሙላ እንዲሁ አይገኝም የሰው ቤት እንጀራ ስጋግር አዝዬ ስፈጭም አዝዬ አንቀልቦ ተፈታ ናወረድ ማሙዬ ትላለች እናት። ያችን ቀን ጨብ አድርጋ በአራት ስንኝ ያቀረበችውን ግጥም ምክንያት በማድረግ እናት ሰቆቃዋ፣ ስቃይዋ፣ ፈተናዋ ያውኑ ትውልድ እንዲያስብላት እንዳይረሳላት ሁለተኛው ምክንያት ይሄ ሙዚየም የገነባውበት ይሄ ነው። እንግዶቻችን በቅድሚያ እንኳን ደህና መጣችሁ። ይህ የባህል ሙዚየም የተቋቋመው እንግዲህ በብርጋዴር ጄኔራል ኃይሌ መለሰ አንደኛና መካከለኛ ደረጃ ትምህርት ቤት ነው። የተቋቋመበት ምክንያት አለው። እኔ 6ኛ ክፍል የአማርኛ መምህርት ነኝ። መምህርት ምጥናል ታሰብ እባላለሁ። ሌላው እዚህ አካባቢ አሉ አዝርቶች፣ ሰብል ይላል፣ አዝርት ይላል፣ አዝመራ ይላል አማርኛ መጽሐፉ። እነዚህን ሰብሎች ተማሪዎች እንዲያውቋቸው በፍሬያቸውና በዛላቸው ተዘጋጅተው ይገኛሉ። በዛላቸው አተር፣ ማሽላ፣ ዳጉሳ፣ ጤፍ፣ ስንዴ፣ ሱፍ፣ ሰሊጥ። ይሄ ሰሊጥ ሁመራ አካባቢ ነው ያስመጣው፣ ተዚህ አካባቢ አይገኝም። ቡሌ ማሽላ የሚባለውን ሁመራ አካባቢ ነው፣ እኛ አካባቢ ብዙ ወደዚህ ዙሪያ የለም። እነዚህን ነገሮች እንዲያውቁ እዚህ አካባቢ ገብስ አለ፣ እዚህ አካባቢ የቅባት እህሎች ተልባ በዛለው አለ፣ ኑግ አለ፣ ጎመን ዘር አለ፣ እንደገና በቆሎ ከነዛለው አለ፣ በፍሬው አለ። ልጆች ማሽላ እንጥበስ ነው እንጂ የሚሉ የበቆሎ መሆኑን አያውቁም። በልምድ በተለምዶ ማሽላ እንጥበስ፣ ማሽላ እንግዛ የሚለውን ነው የሚይዙ። ነገር ግን ማሽላ ይሄ ነው፣ በቆሎ ይሄ ነው፣ ልዩነቱን አሁን አውቀዋል። ችግር የለባቸውም ተማሪዎች። ወደዚህ ስነድ የልዘር በፍሬያቸው ድንች አለ። እዚህ ፋርጣ አካባቢ በብዙ የሚመረጥ ቀይ ድንች፣ ነጭ ድንች፣ የእህል ዘሮች ባቄላ፣ ግብጦ፣ ምስር፣ ዳጉሳ፣ ነጭ ጤፍ፣ ቀይ ጤፍ፣ ሰነፍ ገብስ፣ ጠበል፣ ክንክና፣ ጠመዥ፣ ነጭ ገብስ ወይም የቢራ ገብስ፣ አተር፣ በቆሎ፣ ሩዝ፣ ስንዴ፣ ሽምብራ፣ ጓያ የሚሉትን የእህል ዘሮች በጣም የኔ ተማሪዎች ያውቃሉ ሁሉንም። እዚህ ግን የታዘብኩት ትናንት በቅዱስ መርቆሬዎስ ስም በማስጎበኝበት ጊዜ ወጣቶች ዳጉሳውን ጥቁር አዝሙድ ነው ወይ ይላሉ፣ ጎመን ዘር ነው ወይ ይላሉ። በጣም አዝኛለሁ ትውልዱ ባለማወቁ። ከዚህ በኋላ ግን ከተማችን ላይ ከተቋቋመ ይሄ ችግር ይቀረፋል። ሁሉም የእህል ዘሮችን ያውቃል፣ ሁሉም ባህሉን ያውቃል ብዬ ያስባለሁ። እዚህ አካባቢ ባህላዊ ጭሳጭስ አሉ፣ ባህላዊ ጭሶች። እኛ ትምህርት ቤታችን ላይ 5ኛ ክፍል ተማሪዎች አሪቲ፣ ጠጀሳር፣ አደስ ይላል። አሁን ያንን ገብተው ጎብኝተው የ5ኛ ክፍል ተማሪዎች ራሱ ሌሎችም ከ1 እስከ 8 ያሉ ተማሪዎች አሁን ባህልን እያጠኑ አብረው እንደ 6ኛ ክፍል ተማሪዎች እየተማሩ ነው። ሌላው እዚህ አካባቢ እንዶድ አለች። እንዶድ ባህላዊ የልብስ ማጠቢያ ሳሙና ማለት ነው። እዚህ አካባቢ ደግሞ እንትን አለ፣ ይሄ ዋገምት የባህል ሕክምና መስጫ ነው። ዋገምት እንዳውላ ቅጠል የሚባል አለ። ከዚህ
በነገራችን ላይ በትምህርት ቤታችን ግቢ ከ50 በላይ የባህል መድኃኒቶችን ተክዬ ውሃ በማጠጣት እየተንከባከብኩ እገኛለሁ። ትምህርት ቤታችን ላይ መታችሁ መጎብኘት ትችላላችሁ። እንዳውላ ትባላለች እቺ ዳማከሴ። ይቺ ዋገምት ያለ እንዳውላ ቅጠል አትሰራም። እናቶች ግጥም እየገጠሙ ሲያማቸው ይታከሙባታል። ዶክተር ሕክምና ዘመናዊ ሕክምና በሌለበት ሰዓት በዚችም ተወጋጋኛለች፣ እስኪ ዋገምት አንጡ በደም ትወጣለች ይላሉ እናቶች ግጥም ሲገጥሙ በቃላዊ ግጥም። እንዳውላ ቅጠል ከሳት አሞቀው እዚች ላይ ይችን ቀዳዳዋን በመሸፈን ለተወሰነ ደቂቃ ከተጠቀሙ በኋላ አብጦ ይወጣና ውሃ ይቋጠራል። ያቺ እንዳውላ ቅጠል እንደገና ይልጧታል። ከዚያ በኋላ አየር ሲገባ ይለቃል ከሰውነታቸው የተጣበቀው። ያንን ውሃ የቋጠረውን ክፍል በሾህ ወጋ ሲያደርጉት ውሃ የቋጠረው ይፈሳል። ከዚያ በኋላ በሽታው ይለቃቸዋል። ለቀቀን ይላሉ። ለዚህ ብቻ ሳይሆን እንዳውላ ቅጠል ካንሰር፣ ጡት ካንሰር አዳነን ይላሉ። ጡቴ ላይ ቁስል ወጥቶብኝ ተኩሼ ዳንኩ የሚሉ ወላጆች ብዙ ናቸው። አሁን በትምህርት ቤታችን ግቢ ያለውን እንዳውላ ቅጠል እባክሽ ሽጭልን እያሉ መጠየቅ ጀምረዋል። የሆነ የተለያየ በሽታ ስለሚያማቸው ለወደፊት እቅድ አለኝ ለማህበረሰቡ ይህንን በስፋት በመትከል ማህበረሰቡ እንዲፈወስበት ፍላጎቱ እንዲሟላለት ማድረግ ይቻላል ብዬ አስባለሁ። ሌላው ባህል ሙዚየም፣ ባህላዊ መድኃኒት፣ ባህል ከተባለ አይቀር የባህላዊ ሽምግልና ቦታ አለ። በትምህርት ቤቱ ግቢ አንድ ትልቅ ዛፍ አለ። በአማርኛ መጽሐፍ ገጽ 168 ላይ ምን ይላል መሰላችሁ? ሰማይ ቢቀደድ ሽማግሌ ይሰፋዋል ይላል። እና እሱን አባባል ሽምግልና ቁጭ ብለው ነው ተማሪዎች የሚማሩበት። ወንድምና ወንድም በድንበር ተጣልተው ታርቀውበታል። ባልና ሚስቱ ነው በድራማ መልክ ተጣልተው ታርቀውበታል እዚያ ሽምግልና ቦታ ላይ። ከዚህ የባህላዊ ጌጦች ከመጽሐፉ በመነሳት መስቀል፣ የሙሽራዋ መስቀል ከነጠላዋ በውስጥ ሲፈልቅ ይታያል ይላል የአማርኛ መጽሐፉ። ከዚያ በመነሳት መስቀል፣ ይሄ አምባር ይባላል የአንገት ጌጥ ነው። ይሄ አልቦ ይባላል። በሁለት እግር ነው የሚሆነው። ከሁለት እግር ሁለት ናቸው ለአንድ ሰው የሚያስፈልገው አልቦ ይባላል። ይሄኛው ደግሞ ስንድድ ይባላል። ስንድድ የእግር ጌጥ ነው። አሁን በሁለት እግር ነው የሚደረገው ስንድድ። የድሮ ሙሽሮች ይሄንን አድርገው ነው ተሞሽረው የሚሄዱ ስንድድ። ይሄኛው አሸንክታብ ይባላል። ይሄ አሸንክታብ ከቆዳ ነው የሚሰራ ውበት ነው ለነሱ የአንገት ጌጥ ነው። ይሄኛው ድባ ይባላል። አሁን የለም ጭራሽ ጠፍቷል። በተለይ ህፃናት ሙልት አድርገው በክር እንደዚህ አንገታቸው ላይ የህፃናት የአንገት ጌጥ ነው ይሄ። ይሄኛው እርባን ይባላል። እርባን ለሙሽሮችም ለሴቶችም የሚያገለግል የአንገት ጌጥ እርባን ይባላል። ይሄኛው ደግሞ ድሪ ይባላል። የአንገት ጌጥ ነው ድሪ። አሁን በዘመናችን ጎንደሬ ቀሚስ ጋር ያው እንዳይረሳ መጥቷል፣ እየተለበሰ ይገኛል። ይሄ ዛጎል ይባላል። ዛጎል። ይሄኛው እንሶስላ ይባላል። እንግዲህ የዛጎልና ድባ ብዙ ጊዜ ሙሽራ ወደ ባሏ ተድራ ስትሄድ እነዚህ የተለያዩ ቁሶች አሏት። ማበጠሪያ ወይም እኛንን ማበጠሪያ የምንለው ሜዶ ይባላል። ይሄ ከቀረጥ እንጨት ነው የሚሰራ የሙሽራዋ ፀጉር ማበጠሪያ ነው። የሙሽራዋ ዋንጫ የምትባል በጣም ትንሽ ዋንጫ አለች። ይሄኛው ሙዳይ ናት። ከሙዳይዋ ውስጥ መርፌ፣ ክር፣ ስርኩል እነዚህ ነገሮች ቁሳቁሶች የሙሽራ ቁሳቁሶች ናቸው። ወስፌ። እቺኛዋ ቅቤ ቅል ትባላለች። እቺ ከውስጥ የምትታየዋ ቅጠላ ደስ ቅጠል ትባላለች። ስትፈጭ ደግሞ ቁኒ ትባላለች። ድቅቅ ተደርጋ እንትን ቅቤ ይለወስና ከሙሽራዋ ቅቤ ቅል ውስጥ ትይዛለች ሙሽራዋ። ይቺ ሙሽራ ለማየት ቁሳቁሶቿን ለማየት ሙሽራዋን መልኳን ለማየት አንድ ሰው ሲሄድ ድባ አንድ ፍሬ ድባ ይዞ ከሄደ ሙሽራዋን ማየት ይፈቀድለታል። ከዚያ ውጭ አይፈቀድለትም። ካለዚያ ድባ የሌለው ሰው ደግሞ አንድ ፍሬ ዛጎል ይዞ ከሄደ ሙሽራዋን ከነጠላዋ ውስጥ ገብቶ ለብቻው ማየት ይችላል። ካለዚያ ደግሞ የሸሚዝ ቁልፍ የያዘ ሰው ካለ
እሷን ሙሽራዋን ማየት ይፈቀድለታል። ከዚያ ውጭ ሙሽራን በነፃ ማየት አይፈቀድም። በምዕራፍ 3 ላይ ቃላዊ ግጥም የሚባል አለ። የእርሻ ቃላዊ ግጥም አለ። በሰኔ በግንቦት እርፍ የነቀነቀ ወፍጮ እንዳጎራ መስከረም ዘለቀ። እርሻ ያላረሰ እርፍ ያልነቀነቀ የሐምሌ መባቻ ተጣጥፎ ወደቀ። ማረስ ነው እንጂ ዲቡን አፍርሶ ምንድነው መስረቅ ጨለማ ለብሶ። ማረስ ነው እንጂ እጅ እስኪቆስል ምንድነው መስረቅ ውሻ ይመስል። ይሄ እንግዲህ ተማሪዎች ያርሳሉ ተብሎ ታስቦ ሳይሆን ጎበዝ አርሶ አደርንና ደካማ አርሶ አደርን መጽሐፉ እያወዳደረ ሲያቀርብ እኔ ደግሞ ወደነሱ ጎበዝ ተማሪዎችና ደካማ ተማሪዎችን በአርሶ አደር ተክቼ ምሳሌ እያደረኩ ነው ማስተምራቸው። ያርሳል ያሳርሳል ያወጣል ዳሪ ሚስቱን አይላትም በቅል ተበደሪ። ቅል ማለት ይችላል። ጎበዝ አርሶ አደር ከሆነ በቅል በትንሿ ሰፍሮ በልቶ አያድርም፣ እንዲያውም ለሰው ያበድራል። ደካማ አርሶ አደር ከሆነ ግን ይችን ቅል ይዝና ሚስቱን ሂጂ ተበደሪ እያለ ብድር ይልካታል ማለት ነው። በተማሪዎች ዘንድ ስናየው ደግሞ ደካማ ተማሪዎች ከሆኑ ለኩረጃ ወደ ጎበዙ ተማሪ ይሄዳል። ጎበዝ ተማሪ ራሱን ችሎ ለሰውም ይተርፋል የሚለውን ለማስተማር በጣም ያግዘኛል የቃላዊ ግጥም። ሌላው ባህላዊ መጫወቻ ባለ 5 ጠጠር በአንድ እጅ የሚጫወቱት፣ ባለ 7 ጠጠር በሁለት እጅ ገበጣ መጫወቻ፣ ባባሎ ወይም ዋጊኖስ ፍሬ በ12ቱ ጉድጓዶች አራት ፍሬዎች መጀመሪያ ይደረጋሉ። ከዚያ ጨዋታው ይቀጥላል። እቴጌ ጣይቱ ብጡል በገበጣ ጨዋታ በጣም ጎበዝ ነበረች። ከወንዶች እኩል ተሰልፋ የምታሸንፍ ጀግና ነበረች። ታሪኳ ከዚህ አጀንዳ ላይ ያለ እቴጌ ጣይቱ ብጡል ያው ታሪኳን በመፈለግ ሂስትሪዋን በማጥናት እዚህ ላይ አስቀምጬው እገኛለሁ። እቴጌ ጣይቱ ብጡል እንደ ጀግናዋ ሴት ወፍጮ እንደምትፈጨው ሌሊትም ቀንም እንግዲህ ጀግና ሴት ምላት ለኔ ዋናዋ እሷ ናት። ከሷ ቀጥሎ ብዙ ጀግና ሴቶች አሉ። እዚህ ማገዶ ኩበት እናያለን። ምርቱን ከገለባ ለመለየት ማራገቢያ፣ ወንዱ ልጅ እንጨት ለቅሞ ለእናቱ ሲያመጣና በር ላይ ሲጥለው ቆንጆ ጣል የሚል ምስጋና ከእናቱ ይሰጠዋል። ሴቷ ልጅ እንጨት ለቅማ ስትጥል ደግሞ ጎበዝ ጣይ የሚል ምስጋና ከእናቷ ይደርሳታል። ያን ታሪክ ለማስታወስ ነው የማገዶ እንጨት ሙዚየም ውስጥ ያስቀመጥኩት። የበጋ ጎዛ የፍየላ ጎዛ መቀመጫ መደብ ላይ ሰኔል፣ ይሄ ሰኔል መደብ ላይ የሚዘረጋ የፍየልና የበጋ ጎዛ ሆኖ ለእንግዶች መቀመጫ፣ ክብር ያላቸው እንግዶች ሲመጡ አጎዛ ይነጠፍላቸዋል። እንዳሁኑ በሶፋ ሳይቀየር ማለት ነው። በመደብ ላይ ሆኖ አጎዛና ሰኔል ይነጠፍላቸዋል ማለት ነው። ማራገቢያ ለምድ ዳባ የእህል መክተቻውን ከሻ በሚለው የተቀየረ በአሁኑ ዘመን ከሻ ነው። ጤፍም የምንገዛም አርሶ አደሩም ወደ ገበያ አንጥቶ የሚሸጠው በከሻ ነው። ያኔ ግን ይሄ ዳባ ይባላል። ዳባ ማለት ለማር መያዣ አርሶ አደሩ ምርቱን ከውድመው ወደ ቤቱ ጭኖ ለማምጣት በአህያ በዳባ ነው የሚያመጣው። ወይም ወደ ገበያ ወስዶ ለመሸጥ ሲፈልግ ዳጉሳ፣ ጤፍ፣ ገብስ የመሳሰሉትን ምርቶች በዳባ አቅማዳ ነው ከቶ የሚወስዳቸው። እዚህ አንቀልባ ነው። አንቀልባ የወፍጮ ቃላዊ ግጥም አለ። ወፍጮ ውረድ ውረድ ቋቱን ሙላ ሙላ እንዲሁ አይገኝም የሰው ቤት እንጀራ። ስጋግር አዝዬ ስፈጭ ማዝዬ አንቀልባው ተፈታ ና ውረድ ማሙዬ ትላለች እናት። ሰቆቃዋን ስቃይዋን ፈተናዋን ማንም ላይ ሰማት ለአምላኳ ብቻ በደረቅ ሌሊት ሰቆቃዋን እያሰማች ስትፈጭ እሱን ለማስታወስ ብዬ ነው ይሄን ቆዳ አንቀልባ ያስቀመጥኩት። በትምህርት ቤታችን ግቢ ደግሞ ትልቅ የድንጋይ ወፍጮ አለ። ወፍጮ እየፈጨች እናት ሞዴል በቆዳ አንቀልባ ህፃን አዝላ የተሰራ አለ። እሱንም መምህር ኪነ ጥበብ ብላታ ይባላል። እሱን ሞዴሉን የሰራልኝ እኔ ሙያው ስለሌለኝ እሱን እየፈጨች ሰቆቃዋን ስቃይዋን ፈተናዋን ስታሰማ የእናቶች ድካም እንዳይረሳ፣ የእናቶች ሰቆቃ እንዳይረሳ፣ ለወደፊት እስካሁን ያልተጻፈላቸው ታሪክ ብዙ እንዲጻፍላቸው ብዙ እንዲነገርላቸው በማሰብ ብዬ ነው ይሄንን ሞዴሏን ራሱ ያስቀመጥኳት። እኔ ለራሴ ማለት ነው ስሜት ስላለብኝ የእናቶች ጉዳይ ከዚህ ላይ በግጥምም ጽፌያለሁ። ግጥምም እየጻፍኩ ነው። እናት ደግሞ ያለባትን ችግር እንዲታሰብላት ሁሉም ሰው እንዲያውቅላት ስለ እናት አሁንም ወደፊት እጽፋለሁ ብዬ አስቤያለሁ። ብዙ ነገሮች እነዚህ ላይ እያስቀመጥኩ ነው።
ሌላው ኮፈዳ ይባላል። የአብነት ተማሪዎች በሰፈር እየዞሩ እንጀራ እየለመኑ የሚማሩበት ኮፈዳ ይባላል። አሁን በከሻ በላስቲክ ተቀይሯል። እዚህ የሚታየው ደግሞ ቁርቁምባ ማለት ደግሞ የከብት እረኞች መክሰስ የሚቋጠሩበት፣ በኦርቶዶክስ እምነት ደግሞ የፍልሰታ ጾም በሚጾሙበት ጊዜ ምሳ ቋጥረው የሚሄዱበት ቁስ ናት። ይቺ የምትሰራው አሁን ተረስታለች። ግራንጣ የሚባል ቁስ እዚህ አካባቢ አይተናል። እሱን በጥርሳቸው አላምጠው ነው የሚሰሯት የከብት እረኞች። ግራንጣን በጥርሳቸው አላምጠው የሆነ የራሱ አሰራር ስልት አለው። በዚያ ነው የሚሰሯት ይችን። ሌላ እዚህ አካባቢ ሙሬ እናቶች ወፍጮ ፈጭተው የሚጠራረጉበት ሙሬ፣ ዱቄቱን የሚጠራረጉበት ጭራ፣ የትልልቅ ሰዎች ለውበት የሚይዙት ጭራ ነው። ሌላው እዚህ ወስከንቢያ ቆለምሻሽ የምንከርንበት የእንጀራ ማውጫ ሰባጥራ ጣቢታ ሰፌድ ይሉታል ይታየናል። እዚህ አካባቢ ቅንብቻ እናቶች ሽሮ ቀንሰው የሚያቀርቡባት ቅንብቻ ትባላለች። ከግራንጣ ነው የምትሰራ። ከዚህ አካባቢ የሀበሻ ልብስ ወይም የባህል ልብስ ማዘጋጃ ቁሶችን እናያለን። ይሄ ደጋን ይባላል። ደጋን ይሄኛው ደግሞ መቀንጠቢያ ይባላል። እናቶች ጥጥን የሚነድፉበትና ለመፍተል እንዲመቻቸው ጥጡ እንዲለሰልስ የሚያደርጉበት ደጋንና መቀንጠቢያ ይባላል። ይሄኛው ማግ ነው። ከዝርቱ ተፈትሎ ከወጣ በኋላ ማግ ወይም ልቅ ይባላል። ይሄኛው ቀለም ማቅለሚያ ነው። ጥጡ ከተፈተለ በኋላ የምናቀልምበት ወደ ሸማኔዎች ሊደርስ ሲል ይሄኛው ጥጥ ነው። ጥጥ ይባላል። ይሄ ደግሞ ይሄን ሁሉ የምታደርገው ያን ሁሉ ፈትላ ስንት ጋቢ ስንት ያበሻ ልብስ እኔ ከለበስኩት ያበሻ ልብስ ጀምሮ የጎንደሬ ቀሚስ ጀምሮ ስንት ጋቢ ስንት ጥንግ ድርብ ስንት ነጠላ ስንት ያበሻ ልብስ የምትሰራ በዚች በትንሿ እንዝርት ተፈትላ ነው። እንዝርት ያን ሁሉ ጥጡን ፈትለን ያን ሁሉ ልብስ የምናሰራው በዚች በትንሿ ነው። በድሮ ዘመን ጥጥ መፍተል የማይሆንላት ሴት ትሰደባለች። ነውር ነው፣ እንደ ነውር ነው የሚታየው። ዛሬ ግን ጥጥ መፍተል አይሆንላቸውም። እንፈትላለን ሲሉ ተበጣጥሶ ነው የሚወድቀው። ለምን? እየተረሳ ስለሄደ እና ጥጥ መፍተል የማይሆንላት ከሆነ አንዲት ሴት ጣቷ ረጃጅም ነው፣ ቂጣ ለመጋገር ስለ እንዝርት አታንሱ ትጠፋለች ከሀገር የሚል በቃላዊ ግጥም ትሰደባለች። ነውር ስለሆነ ማለት ነው። እና ይሄ እንዝርት ይባላል። ሌላ እዚህ አካባቢ ደግሞ የምናየው ሰቆጤ ጫማ ይባላል። በአማርኛ በስድስተኛ ክፍል የአማርኛ መጽሐፍ ግን በረባሶ እያለ ነው የሚያስቀምጠው። በረባሶ እዚህ አካባቢ የምናያቸው ስዕል የብርጋዴር ጄኔራል የበገሬው ጀግና ብርጋዴር ጄኔራል ኃይሌ መለሰ ይባላሉ። የትምህርት ቤታችን ስም ከ3 ዓመት ወዲህ የተሰየመበት እቺ ቀይ ቢጫ አረንጓዴ ዱላ ትታየናለች። የአማርኛ መጽሐፉ እስኪ ስለ ሀገራቸው አንድ ፉከራ አሰሙ ሲላቸው ተማሪዎችን ቀይ ቢጫ አረንጓዴ ዱላቸውን ይዙና ቀይ ቢጫ አረንጓዴ ፎጣቸውን ይጠመጥሙና የባንዲራቸውን ምልክት የኢትዮጵያ መገለጫ በሜዳ ላይ ስለ መይሰው ካሳ ስለ አፄ ቴዎድሮስ ይፎክራሉ፣ ይሸልላሉ፣ ያቅራራሉ። መጽሐፉ በሚያዛቸው መሰረት በደስታ ነው የሚማሩት። በጣም ደስ እያላቸው እየተደሰቱ ነው የሚማሩ። ይሄኛው ጀበርና ይባላል። ጀበርና ጀግኖች አባቶቻችን አድዋን ድል ሲያደርጉ በወገባቸው መሳሪያ የሚይዙበት አድዋ ማዶ ይታያል ስዕሉ። ጀግኖቹ አድዋን ድል ሲያደርጉ የወገብ ትጥቃቸው ነው ይሄ ጀንበርና የሚባለው። ጀበርና የውቂያ ቁሶችን የውድማ አርሶ አደሩ በሚወቃበት ጊዜ መሽን ባለ 3 ጣት መሽን ባለ 2 ጣት መሽን ይባላሉ። እዚህ ዱላ አለ፣ ከዚህ መስቀል አለ። እቺ መስቀል አገልግሎቷ ምን መሰላችሁ? ምርት አለ ካመረተ ካጣራ በኋላ ሊሰፍር ሲል አርሶ አደሩ የራሱ የእምነት መግለጫ ናት። የከብቶችን ጭራ ከነቃቀለ በኋላ በመስቀል ቅርጽ ሰርቶ በዚህ መልኩ ካስቀመጠ ምርቱ ይበረክትልኛል የሚል እምነት አለው። አርሶ አደሩ እንግዲህ የራሱ መገለጫ እምነት አለው ብለናል። እናቶች ምርቱ ሲሰፈር በበኩላቸው ምን ያደርጋሉ?
ዱባ ይዙና በውድማው ዳር ከብለል አድርገው ይገምሳሉ። ያ ሆነ ማለት ምርቱ በረከተ ማለት ነው። የራሱ የሆነ ቃላዊ ግጥም አለው። የውቂያ ቃላዊ ግጥም እርፍ ማዶ አለ ከበሬቃው ጋራ በእርፍ ቢወቁ በሽመል ቢወቁ ሽመልያው በእርፍ ቢወቁ በሽመል ቢወቁ በርዬ ካልገባ አይሰበር ምርቁ። ምርቅ ምንድነው እያልኩ ልጆችን ሳስተምራቸው አያውቁትም። አሁን ግን ከስንዴ ምርቅ ይገኛል፣ ከገብስ ምርቅ ይገኛል። ምርቅ የሚለውን በአካል እያዩ ነው የሚማሩ፣ አውቀውታል። ስለዚህ ምርቅ ከስንዴና ከገብስ ጫፍ የምትገኘው ቀጫጭኗ ነገር በድምፅ አስተምሪያቸው ባል ምንም እውቅና ሊኖራቸው አይችልም። አሁን ግን በተግባር ነው የሚማሩት፣ ሁሉን ነገር ያውቃሉ ልጆች እና በእርፍ ቢወቁ በሽመል ቢወቁ በርዬ ካልገባ አይሰበር ምርቁ። ቃላዊ ግጥም ማለት የአርሶ አደሩ ማለት የህዝቡ የእምነቱ መግለጫ ጭምር ነው። እሑድም አለ። ከዚያ ሙዚየም ቤቱ ትምህርት ቤታችን ላይ በብርጋዴር ጄኔራል ኃይሌ መለሰ ትምህርት ቤት እሑድም አለ። ምርት ለብሶ ይገኛል እዚያ ሙዚየም ውስጥ እና ሌላው ቃላዊ ግጥም ብዙ አለው። የውቂያ ቃላዊ ግጥም ማርያም ሰለልበይ ማርያም ሰለልበይ በውድማዬ ላይ የከረምኩበትን አዝመራዬን ተይ ይላል አርሶ አደሩ ሲወቃ። ያ ማለት ምንድነው? ቃላዊ ግጥም የአርሶ አደሩ የህዝቡ የእምነቱ መግለጫ ጭምር ነው እና ማርያም ሰለል ካለችበት በውድማው በምርቱ ላይ ምርቱ ይበረክትልኛል ብሎ ስለሚያምን የእምነቱ መግለጫ ነው የተባለው ለዚያ ነው። ወደዚህ እንምጣና ይሄ ደግሞ ሆያ ሆዬ ደመራ የመስቀል በዓል ሲከበር የችቦ ነው። ሁሉም ማህበረሰብ ችቦ ይዞ እየዞረ በደመራው ያው ያከብራል፣ መስቀልን ያከብራል። የታወቀ ነው፣ ሁሉም ሰው ያውቀዋል። በትምህርት ቤታችን የባህል ሙዚየም ውስጥ ደመራ አለ፣ ችቦ አለ፣ መደብ አለ። ከዚህ ማንጣት ያልቻለ መደብ ለማንጣት አስቸጋሪ ስለሆነ ነው። ምድጃ አለ፣ ባህላዊ ምድጃ። እነዚያ ነገሮች መወዶ የሚባል ሞሰብ አለ፣ እንጀራ ማስቀመጫ። ዛሬ በዘመናዊ ሞሰብ ተቀይሯል። ይሄ በእርግጥ ምግብ ማዕድ በጋራ የሚበላበት ሞሰብ ይባላል። ሞሰብ ነው የሚባለው፣ ምግብ በጋራ የሚበላበት ነው። የእንጀራ ማስቀመጫ በአሁኑ ዘመን ያለ ራሱን የቻለ ሞሰብ አለ። ያነ በድሮ ዘመን በጭቃ ተሰርቶ አሁን እዚህ በመኪና ጭኖ ለማምጣት ስላልተመቸ ነው። የባህል ሙዚየም ውስጥ ትልቅ በጭቃ የተሰራ ሞሰብ መወዶ የሚባል አለ። ስሙ መወዶ ይባላል። ከጭቃ ነው የሚሰራ፣ በእናቶች ጥበብ ነው የተሰራ፣ መወዶ ይባላል። ከዚህ ከአካባቢ ያልጠቀስናቸው ነገሮች የአጓት መግፊያ መስበቂያ ትባላለች። አጓቱ እንዲበተን እርጎ እንዲበተን አጓቱ ከመገፋቱ በፊት መስበቂያ ሰብቀው እናቶች በመላቸው በስልታቸው በጥበባቸው አጓት ይገፋሉ፣ ቅቤ ያወጣሉ። እቺ ደግሞ የምናያት እዚህ ዋንጫ ትባላለች። ልባሷ ከቆዳና ከስፌት ነው ሰርተው ያዘጋጁላት። ማህደር ትባላለች። ማስቀመጫዋ ማህደር ትባላለች። በነገራችን ላይ የሁለተኛዋ ልጅ ስም ማህደር ነው በዚሁ አጋጣሚ። ሌላው ደግሞ ጥዋ ይባላል። ይሄ ጥዋ በሁለት እጃቸው ይዘው ነው ጠላ የሚጠጡበት። አባቶች መጠጫ ነው። ከሸክላ ነው የሚሰራ። ይሄ ጠፍቷል አሁን ጭራሹን በጥዋ የሚጠጣ የለም። ሌላው ዋንጫ፣ ይሄ ከከብቶች ቀንድ የሚሰራ ዋንጫ መጠጫ ነው። ባህላዊ መጠጫ ዋንጫ ይባላል። ከዚህ አካባቢ ወንጠፍት፣ የኮረፌ ጠላ መጥበቂያ ወንጠፍት ይባላል። ይሄኛው ማድጋ ነው። ወንጠፍት እናቶች ጠላ ሲጠምቁ ኮረፌ በዚህ መልክ ነው፣ ወንጠፍት ይባላል። እቺ ወስፌ እዚህ አካባቢ አላየናትም። ይሄን ሁሉ ሞሰብ የምታዩትን ሞሰብ የሚሰፋው በዚች ነው፣ በወስፌ ነው። በዚች በወስፌ ወስፌ ትባላለች። ባህላዊ ስፌቶችን የምናዘጋጅበት ወስፌ። ይቺ ሻንኩራ ወይም እንስራ ዛሬ በጀሪካ ሳይቀየር እነዚያ መከረኛ እናቶች ከወንዝ ሄደው ውሃ ቀርተው ሸክለው ጭምር ይከብዳቸዋል። በዚህ ነው ውሃ ሲቀዱ የነበረ። እዚህ አካባቢ ያልተጠቀሱ ቀፎ፣ የንብ ቀፎ ይላል የአማርኛ መጽሐፉ። ባህላዊ የንብ ቀፎ ነው ይሄ። እዚህ ባህላዊ የሙዚቃ መሳሪያ ማሲንቆ አለ አማርኛ መጽሐፉ ላይ ማሲንቆ ይባላል። ይሄ
እችኛዋ ከበሮ እና ክራር ይባላሉ። ዋሽንት አለ ከዚህ የሙዚቃ መሳሪያ አማርኛ መጽሐፍ ላይ ስላለ ነው የተጠቀሰው። እዚህ ቅርጫት አለ። ቅርጫት የተለያየ አገልግሎት ይሰጣል። ጥጥ ያስዙታል፣ ድንች ይለቅሙበታል፣ ዶሮ ሲታረድ ይደፉበታል። የተለያየ አገልግሎት ይሰጣል። እንግዲህ ይሄ ሁሉ ምንድነው ባህላችን እንዳይረሳ ለማድረግ ነው። በትምህርት ቤት ግቢ ውስጥ ባለው የባህል ሙዚየም ያስጎበኛሉ። ማንኛውም ጎብኝ ቢመጣ የኔ ተማሪዎች ያስጎበኛሉ። ከኛ ትምህርት ቤት አልፎ ደግሞ ወደ ከተማ ወዳሉ ትምህርት ቤቶች ልምዱን እየተወሰደ ያው ጎበዝ የሆኑ መምህራን አሁን ከኔ በመውሰድና ጉብኝት በማድረግ ወደ እነሱ ትምህርት ቤት በመውሰድ ያው እያስተማሩበት ወይም እየገነቡት ይገኛሉ የባህል ሙዚየሙን። ያው ወደፊት ደግሞ አምና ላይ አመልክቻለሁ። ሁኔታዎች የሚመቻቹ ከሆነ ከተማችን ላይ ይህን የባህል ሙዚየም በማቋቋም ለመጪው ትውልድ ለማሻገር የከተማችን ማህበረሰብ በትርፍ ሰዓቱ ልጆቹን በመያዝ የባህል ቁሶቹን ለማሳወቅ እንዲችል የቅዱስ መርቆሬዎስ በዓል ሲከበር ሌሎች ትልልቅ በዓላት ሲከበሩ የአገር ውስጥና የውጭ ጎብኚዎች በሚመጡበት ሰዓት ወይም ቱሪስቶች በሚገቡበት ሰዓት ባህሉን አውቀው ጠንቅቀው አውቀው እንዲሄዱ በማሰብ ያው ብዙ ሀሳብ ነው ያለኝ። ወደፊት እንደ እግዚአብሔር ፈቃድ ያው ይሳካል ብዬ አምናለሁ። አይደለ እንደማነሳው አመሰግናለሁ። ጨርሻለሁ። ስለጎበኛችሁ እጅግ በጣም አመሰግናለሁ።